አድጋ ይያድጋ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ሀገሪትነ ኢትዮጵያ አይተዋትም አይተዋትም አይተውብንም አይተዋትም አይተዋትም አይተውብንም ሀገራችንን ኢትዮጵያን ሀገራችንን ኢትዮጵያን ሀገራችንን ኢትዮጵያን ሀገራችንን ኢትዮጵያ ኢኒራንፈቱ 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 ይህን biyyatti keenya Itoophiya biyyatti keenya Itoophiya yeen biyyatti keenya Itoophiya biyyatti keenya Itoophiya inirraanfatu 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 biyyatti keenya Itoophiya biyyatti keenya Itoophiya biyyatti keenya Itoophiya biyyatti keenya Itoophiya አይተዋትም 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 አይተውብንም ሀገራችንን ኢትዮጵያን ሀገራችንን ኢትዮጵያ ሀገራችንን ኢትዮጵያን ሀገራችንን ኢትዮጵያ ባርክልን ጌታችን ይህንን ጉባኤ ባርክልን ጌታችን ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን ይህንን ጉባኤ ባርክልን ጌታችን ይህንን ጉባኤ ባርክልን ጌታችን ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን 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 ወደ አንተ ስንጸልይ በአንድነት ሆነን ወደ አንተ ስንጸልይ በአንድነት ሆነን
ጌታችን ሆይ ላክልን መንፈስ ቅዱስን ጌታችን ሆይ ላክልን መንፈስ ቅዱስን ጌታችን ሆይ ላክልን መንፈስ ቅዱስን። አምላካችን እግዚአብሔር መንፈስ ቅዱስ የረቀቀውን አጉልቶ የራቀውን አቅርቦ በመምህራችን ላይ አድሮ ያስተምረን። ከዚህ ሰዓት ጀምሮ እንግዲህ በመሀል አንገባም፣ ታውቃላችሁ። ታብታብ ሼር ኮፕሊንክ። እንግዲህ ቤተ ወንጌላውያን እንደሚታወቀው የቅዱስ ማቴዎስ ወንጌልን እያጠናን ዛሬ እነሆ 24ኛው ምዕራፍ ላይ ገብተናል። ወይም ዛሬ 24ኛውን ምዕራፍ ነው የምንጀምረው። እንግዲህ እግዚአብሔር መንፈስ ቅዱስ የራቀውን አቅርቦልን የተሰወረውን ገልጦልን ሁላችንንም በቃሉ አማካኝነት እንዲያሳርፈን ቅዱስ ፈቃዱ ይሁንልን። ጌታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን ያስተማረበት የተናገረበት ክፍል ነው። በጣም ሰፊ የሆኑ ሐሳቦች ውስጡ አሉ። ይሄ ክፍል በእውነት አንድ ክርስቲያን ሊያውቀው ሊረዳቸው ከሚገቡ ነገሮች መካከል አንዱና ትልቁ ክፍል የማቴዎስ ወንጌል 24ኛው ምዕራፍ ነው። ለምን ካላችሁኝ ክርስቲያን ግቡ ምንድነው ከተባለ የእግዚአብሔርን መንግስት መውረስ ነው። እግዚአብሔርን ለዘላለም ከቅዱሳን መላእክት ጋር ምስጋና ተመልቶ ቅዱስ ቅዱስ እያሉ ማመስገን የሁላችንም የመጨረሻ ግባችን ነው። ወደዚህ ወደ መጨረሻው ግባችን ወደ እግዚአብሔር መንግስት እንዳንገባ በዚህ ዓለም ተሰናክለን ወድቀን እንድንቀር ደግሞ ዓለም ብዙ ነገር ታደርጋለች። የዓለምን ክፉ አሰራር ደግሞ አውቀን እኛ የአሸናፊው የእግዚአብሔር ልጆች ነንና አሸንፈን ይህንን ዓለም ድል ነስተን ከቅድም እንዳለው ከገቡ መውጣት ካገኙ ማጣት የሌለባትን መንግስተ ሰማያትን ለመውረስ ክርስቲያኖች መጨረሻውን ዘመን በደንብ ልናውቅና ልንረዳ ልንጠነቀቅም ጭምር ስለሚያስፈልግ ማቴዎስ 24 እያንዳንዱን እየገባን ከማየታችን በፊት እግዚአብሔር ኢየሱስ ክርስቶስ በዚህ ዓለም ወጥመድ ተጠምደን ዓለም ወደ ራሷ ስባ እንዳትጥለን ይህች ዓለም ወደፊት ምን እየመሰለች እንደምትሄድ አንድ በአንድ ዘርዝሮ ያስተማረበት የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 24 ነው። በእውነት ክርስቲያን ሆነን እያንዳንዱ የቅዱሳት መጻሕፍትን ዓላማ ካልተረዳን መንፈሳዊ ሆኖ መኖር በጣም ከባድ ነው። አሁን ብዙ ሰው መኖር ከብዶኛል ይላል። ሳይማሩ እንዴት መንፈሳዊ መሆን ይቻላል? የተዋሕዶ ልጆች ቅዱሳት መጻሕፍትን ሳያነቡ እንዴት መንፈሳዊ መሆን ይቻላል? እንዴትስ የጠላትን አሰራር፣ የዲያብሎስን አሰራር፣ የክፉ መንፈስን አሰራር፣ የዚህን ዓለም ከንቱ አሰራር እንዴት ልትረዱ ትችላላችሁ? እንዴት ልታውቁ ትችላላችሁ? ስለዚህ የማቴዎስ ወንጌል ምዕራፍ 24 ጌታችን ኢየሱስ ክርስቶስ ለመጀመሪያዎቹ ክርስቲያኖች፣ ለመጀመሪያዎቹ ለቤተ ክርስቲያን መምህራን፣ ለቅዱሳን ሐዋርያት የመጨረሻው ዘመን ዋዜማው የመጨረሻው ዘመን ከመሆኑ በፊት ዋዜማው ምን እንደሚመስል እያንዳንዱን ነገር የነገረበት ክፍል ነው። የሚያበቃው 51 ላይ ነው። ምዕራፍ 24 ቁጥር 1 ቁጥር 2 ቁጥር 3 እያለ ልክ 51 ላይ ያበቃል። ስለዚህ ነገር ይዟል ማለት ነው። የመጀመሪያው ምን ብሎ ነው የሚጀምረው? ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱ የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህ ሁሉ ታያላችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ብሎ ይጀምራል። አስተውሉ። ለጌታችን ለኢየሱስ ክርስቶስ ደቀ መዛሙርቱ የመቅደሱን ማማር እያሳዩት የሆነ አስተያየት እንዲሰጣቸው ፈልገዋል ማለት ነው። እያስጎበኙት እያሳዩት ሳለ ክርስቶስ አልተደነቀም በዛ። እንደውም ምንድነው ያላቸው? ይህ በእንዲህ አይቀርም፣ ድንጋይ በድንጋይ ላይ ይፈርሳል አላቸው። አሁን ይሄ ራሱ ትልቅ ትምህርት አለው። አሁን ይቺ ዓለም እንግዲህ እንደምታዩት ነው። ህንፃ ከመገንባት አልፋ የምድሩ አልበቃ ብሏት ሌላኛው ፕላኔት ላይ የሆነ ነገር ካልገነባው ስትል የምትሰማ የምትደመጥ ዓለም ናት።
በጣም የሚገራርሙ ቴክኖሎጂዎች የሚታዩባት ዓለም ናት። እግዚአብሔር እንደው ራሱ የሰውን ጭንቅላት እንዴት አድርጎ እንደፈጠረው ራሱ የምንደነቅበትም ሁኔታ አለ። ይሄ ሁሉ ግን በዚህ ዓለም የሚቀር መሆኑ ነው የሚገርመው። በዚህ ዓለም የሚጠፋ መሆኑ ነው የሚገርመው። ሁሉም ነገር ማለት ነው በምድር የተሰራ ስራ ሁሉ ሰማይና ምድር ሲያልፍ አብሮ ኃላፊ መሆኑን መጀመሪያ መረዳት ያስፈልጋል። አሁን አንዳንድ ሰው በዚህ ዓለም ባለው ዕውቀት በዚህ ባለው ጥበብ እየተመካ ከመንፈሳዊ ዓለም ሲወጣ ታዩታላችሁ። ትንሽ ስላወቀ መገንባት ስለቻለ ማርስ ላይ መሄድ ስለቻለ ጨረቃን መመርመር ከዋክብትን መቁጠር ስለጀመረ ልቡን አሳብጦ መኖር የለበትም። ይህ የምታዩት አለ ድንጋይ በድንጋይ ላይ ይፈርሳል። ስለዚህ በዚህ ዓለም የተሰራ ጥበብ ሁሉ ኃላፊ ነው፣ ጠፊ ነው እያለን ነው ጌታችን ኢየሱስ ክርስቶስ። አንድ እውነት ልንገራችሁ፣ ኢየሱስ ክርስቶስ የተናገረው ይሆናል። ጣፈጠንም መረረንም ወደድንም ጠላንም እየሆነ ነው ይሆናል። አሁን ከኛ የሚጠበቀው መንቃት ነው። ቃሉን ማመንና እንዴት ራስን ለእግዚአብሔር መስራት እንዳለብን በሃይማኖት መጽናት እንዳለብን ማሰቢያ ጊዜው አሁን ነው እንጂ አትሳቱ፣ ድንጋይ በድንጋይ ላይ ይፈርሳል። የዚህ ዓለም ዕውቀት የሚባል ጥበብ የሚባል ነገር ሁሉ ድንቁርና ይሆናል፣ ባዶ ይሆናል። ከዚህ ዓለም የሚሻገር ጥበብ የለም። ከዚህ ዓለም የሚያልፍ ዕውቀት የለም። ከዚህ ዓለም የሚያልፍ የምድር ቴክኖሎጂ የሚባል ነገር የለም። ሁሉ በዚህ ዓለም ቀሪ ነው። መጀመሪያ ይህንን እወቁ አላቸው። ድንጋይ በድንጋይ ላይ ይፈርሳል ብሎ ለደቀ መዛሙርቱ ነገራቸው። እንግዲህ ያው እርሱ በደብረ ዘይት ተቀምጦ ሳለ ይላል። ደብረ ዘይት በኢየሩሳሌም ከሚኖሩ ከፍ ያለ ስፍራ ነው። የወይራ ዘይት የሚበዛበት ተራራማ ቦታ ነው። በዛ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና ያያችሁ፣ ደቀ መዛሙርቱ ለየት የሚያደርጋቸው ከዛ ሁሉ ከሚከተሉ ተማሪዎች ምን ይለያቸዋል? ያልገባቸው ወደ መምህራቸው ወደ ኢየሱስ ክርስቶስ ጠጋ ብለው በምሳሌ አስተምሮ ከሆነ የምሳሌውን ነገር ተርጉምልን ይሉታል። የሆነ ነገር ብሎ ከሆነ ይሄ ነገር እንዴት ነው ብለው ይጠይቁታል። እንደ ቅዱሳን ሐዋርያት ጎበዝ ተማሪ መሆን ያስፈልጋል። አሁን ቤተክርስቲያን ሄዳችሁ ትምህርት ተምራችሁ ያልገባችሁ ነገር ካለ ዝም ብላችሁ ነው የምታልፉት ወይስ ጠጋ ብላችሁ ትጠይቃላችሁ? አቤት ጠጋ ብለን ጠይቀን ቢሆን ኖሮ፣ ጠጋ ብለው ጠይቀው ቢሆን ኖሮ ከቅድስት ቤተክርስቲያን እኮ ወደ ባዶ አዳራሽ ባልሄዱ ነበር ወንድሞቻችን። ትልቁ ችግራችን ጠጋ ብሎ መጠየቅ አንወድም አብዛኞቻችን። በዚህ በመጽሐፍ ቅዱስ የቤሪያ ሰዎች የሚባሉ አሉ። ቅዱሳን ሐዋርያት ወንጌል በሚያስተምሩ ጊዜ ያደምጡና እቤት ገብተው ይላል እነዚህ ሰዎች የተናገሩት ንግግር ከመጽሐፍ ነው ወይስ አይደለም ብለው መጻሕፍትን ይመረምሩ ነበር ይላል። ዛሬ እንደዚህ አይነት ኦርቶዶክሳዊ ቢኖር በእውነት ነው የምላችሁ መናፍቅ የሚባል ነገር ባልኖረ ነበረ። የተማርነው ትምህርት ላይገባን ላንረዳው እንችላለን። ግን ጠጋ ብለን ይቺ ነገር እንዴት ናት እባክው ተርጉሞ ያስተምሩኝ፣ ዘርዘር አድርገው ያስተምሩኝ የሚል ቢኖር ቆይ በአውደ ምሕረት የምማረው ዕውቀት በቂ አይደለም፣ ስለዚህ በሰንበት ትምህርት ቤት ገብቼ በመንፈሳዊ ኮርስ ተመዝግቤ እስቲ ደግሞ የቤተ ክርስቲያንን ትምህርት ልማር ብሎ ወደ ቤተ ክርስቲያን ቀረብ የሚል ኦርቶዶክሳዊ ቢኖር ኖሮ እየተደረሰን ነበረ። ይህን ሁሉ ተውትና ቴክኖሎጂው ዛሬ ፈቅዶልን እንደዚህ የወንጌል ገበታ ተዘርግቶ መምህራን ቤታቸውን ከፍተው ተማሩ ስንባል ከትምህርት ይልቅ ቧልት፣ ጫወታና ቀን እንድናስተውል እየነገርኳቸው ነው። ደቀ መዛሙርቱ ለብቻቸው ቀረባሉና ንገረን፣ ይሄ መቼ ይሆናል? ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብለሃል። መቼ ነው ይሄ የሚሆነው? መቼ ይመስላችኋል? አሁን እንሰማለን። ለነገሩ እኛ የስሜት ሰዎች ነን። አሁን በዚህ በመካከለኛው ምስራቅ ያላችሁ ወንድም እህቶች ከ3 ነው ከ4 ቀን በፊት በኢራንና በአሜሪካ በእስራኤል መካከል ባለው ጦርነት ኢራን በዚህ አካባቢ ያሉትን የአሜሪካ ግንትኖች የጦር ካምፖች እመታለሁ ብላ ስትነሳ ለዛ አለርም ይጮሃል። ይሄ ልክ የሆነ አደጋ ሊከሰት ከሆነ
በቃ መላ ሀገሪቱን የሚያነቃ አላርም ይጮሃል። ምንድነው የተኮነው? በዛች ቅጽበት በዛች ደቂቃ ምንም እንግዲህ አልተተኮሰም እኮ ገና ለገና ያደጋ ጥሪ ሲጮህ ምንድነው የሆነው? መግቢያ ቀዳዳ ሁሉ ሰው በቃ ካሁን ፈጁን አለቀልን። አቤት አያደርገውና ሞተን ቢሆን እኮ ንስሐ ሳንገባ ሄድን ማለት እኮ ነው። እናንተ አያችሁ፣ ይቺ ዓለም የምትገለባበጥ ናት። ምንም ዋስትና የሚባል ነገር የሌላት ዓለም ናት። ድንጋዩን በድንጋዩ ላይ ይፈርሳል። የሚታየው ነገር ሁሉ እንዳልነበረ ይሆናል። መጨረሻው ዘመን ይመጣል። ደግሞም እየመጣ ነው፣ እያየነው ነው። እና ቀረባሉና ይህ መቼ ይሆናል ብለው ጠየቁ። የሚሆነው ሁሉ ተጽፎ ተነግሮናል። አሁን ደግመን ደጋግመን ይሄን መማርና ማወቅ ያለብን ለጥንቃቄ ነው። አለርም በሉት በቃ ይሄና አሉት። ደግሞ የመጀመሪያ የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው? ክብር ይግባው መድኃኔዓለም ኢየሱስ ክርስቶስ። በእውነት ሐዋርያት የመምጣትህ ትመጣለህ አሉት። ትመጣለህ እየሰማችሁ ነው። ኢየሱስ ክርስቶስን ነቢይ ነው የምትሉ በደንብ ስሙ። ትመጣለህ ተብሏል። ለፍርድ የሚመጣ አምላክ እንጂ እኛ ነቢይ የለንም። ትመጣለህ፣ የመምጣትህ ነገር ማራናታ ብለን የምንናፍቀው ክርስቶስ። እስቲ ስሙን ጻፉት። በእውነት ክርስቶስ ኢየሱስ እያላችሁ እስቲ ኮመንት ላይ ጻፉ። ድርብ የሆነው መክሊት አልጫን ያጣፈጠው ጨው ጨለማን ያስወገደው ብርሃን ኢየሱስ ክርስቶስ ይመጣል። የምንናፍቀው አምላክ ይመጣል። የነፍሳችን ቤዛ የሆነው ኢየሱስ ክርስቶስ ይመጣል። የሚመጣው ደግሞ ለምን እንደሆነ ታውቃላችሁ? ለምን ይመስላችኋል? ክርስትና እኮ እንዴ በጣም እኮ መጽናኛ እኮ ናት ክርስትና። በተስፋ የምታኖረን በቅዱስ ወንጌል በዚህ በማቴዎስ ወንጌል ምዕራፍ 14 ቁጥር 1 ላይ ያለውን ቃል አስባችሁት አስታውሳችሁት ታውቃላችሁ? ልባችሁ አይታወክ ያለንን የኔና የናንተ ጌታ የኔና የናንተን የልብ መታወክ የማይፈልግ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ፣ በአባቴ ቤት አለ ብዙ መኖሪያ አለ ካለ በኋላ ስፍራ አዘጋጅላችሁ ዘንድ እሄዳለሁ አለ። ለካ በክብር ወደ ሰማይ ያረገው አሁን እሱ በሰማይ ያልነበረ ከዚህ አድርጎ በዛ የተጨመረ ከላይ ሲመጣ ከላይ ጎሎ በታች የተጨመረ አይደለም። ይሄን እናንተ ጌታ በስጋ ማርያም ተገልጦ እኛን ካዳነ በኋላ ደቀ መዛሙርቱ እያዩት ወደ ሰማይ አረገ። የሰው ልጅ በአብ ቀኝ ተቀመጠ። ደግሞ አስተውሉ፣ እንዴት በቀኙ ክብር እንደሰጠን ተመልከቱ። ስጋችንን እንዴት እንዳከበረው ማለት ነው። ሰው አምላክ ሆነ፣ አምላክ ሰው ሆነ አይደለ ብለን የምንናገረው በተዋሂዶ ላይ። አሁን ይሄ ወደ ሰማይ ያረገው አምላካችን ኢየሱስ ክርስቶስ ወደ ሰማይ የሚሄደው አለ ስፍራ ላዘጋጅላችሁ ነው አለ። እኛ እኮ በሰው አይደለም በክርስቶስ ቃል የተገባልን ስፍራ ያለን ሰዎች ነን። እንደ ያረታው ግዴላችሁም እናት አባታችሁ በምድር ላይ ውርስ አወርሳችኋለሁ ብሎ ቃል ቢገባላችሁ ያቺን ቀን በጉጉት ነው የምትጠብቋት። የሁላችሁ ጌታችን ኢየሱስ ክርስቶስ ወደ ሰማይ ያረገው ስፍራ ሊያዘጋጅልን ነው። ከዛስ ነው እኮ ጥያቄው። ስፍራ አዘጋጅላችኋለሁ፣ ሄጄ ስፍራ ባዘጋጀውላችሁ እኔ ባለውበት እናንተ ደግሞ እወስዳችኋለሁ፣ ዳግመኛ እመጣለሁ ብሏል። መጥቼ ወስዳችኋለሁ። ደግሞ መጥቶ ነው የሚወስደን። የሚገርማችሁ ኢየሱስ መጥቶ ይወስደናል። እንደውም ቶማስ ወዴት እንደምትሄድ እኮ አናውቅም ብሎ በጠየቀው ጊዜ ምንድን ነው ያለው ጌታ? መንገድና እውነት ሕይወት እኔ ነኝ እኮ ነው ያለው። እና እጅር ይህንን ጥቅስ ወስደው ኢየሱስን አማላጅ ነው እንደዚህ ነው ለማለት ሲፍጨረጨሩ እናያለን። ለነገሩ የሆነች ቃል ሰንጥቆ መሮጥ የመናፍቅ ልማዱ ነው፣ ጥያቄ የለውም። ይሄ ግን እኮ ይሄ የተነገረው ቃል ይሄ መንገድም እውነትም ሕይወት ነኝም እኮ የተባለው ቃል ወደምትሄድበት አናውቅም አለ ቶማስ። ከዛ እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ ከላይ በእግዚአብሔር እመኑ በእኔ እመኑ ብሎ ነግሯቸው ነበር። ከዛ ደግሞ ቀጥልና መንገድና እውነት ሕይወት እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔን ብታውቁኝ አባቴን ደግሞ ባወቃችሁት ነበር። ከአሁን ጀምራችሁ ታውቁታላችሁ አይታችሁትማል በማለት ወልድን ያየ አብን አየ፣ ለአብ ያለው ለወልድ ያለው እያለን የምናስተምረውን ትምህርት አረጋገጠልን ማለት። ወደዚህ የመጣሁት ስፍራ ሊያዘጋጅልን
ሂዷል። በዛ ደግሞ እኛን ሊወስደን ይመጣል። ስለዚህ በዚህ ላይ ቅዱሳን ሐዋርያት ምን አሉ? የመምጣትህ የዓለም መጨረሻ ምልክቱ ምንድነው ተብሎ ጌታችን ተጠየቀ። ስለዚህ ይመጣል ነው ትልቁ ነገር፣ ይመጣል። እንግዲህ ይሄ ታላቅ እንግዳ የሚመጣው በቤተልሔም ሊወለድ አይደለም፣ በግብፅ ሊሰደድ አይደለም፣ በዮርዳኖስ ሊጠመቅ አይደለም፣ ዞሮ ሊያስተምር አይደለም፣ መከራ ሊቀበል አይደለም፣ ወደ መቃብር ሊወርድ አይደለም፣ መከራ ሊቀበል ሊሞት አይደለም የሚመጣው። ዳግመኛ የሚመጣው በግርማ መለኮቱ በክበበ ትስብእት ነው። የተወጋ ጎኑን የተቸነከረ እጁን እያሳየ ነው የሚመጣው። አስቀድሞ መላእክቱን ይልካቸዋል። በታላቅ ምስጋና ይመጣል ጌታችን ኢየሱስ ክርስቶስ። የሚመጣው በጎችን በቀኝ ፍየሎችን በግራ ለማቆም ነው። በግ የተባሉ ጻድቃን ናቸው፣ ፍየል የተባሉ ኃጥአን ናቸው። የምዕመናንን ዋጋ ሊከፍል ኢየሱስ ይመጣል። የእኛ አምላክ ይመጣል። የተነገረን በወንጌል እውነታ የምናምነው የምንኖርለት ህይወት ይሄ ነው። ይመጣል፣ በቀኙ ያቆመናል። በቀኝ ለመቆም ሁላችንን ያብቃን። በቀኝ መቆም ዝም ብሎ የምትገኝ ግን አይደለችም። እንዲህ በዋል ፈሰስ እንደፈለግን እየሆንን አይደለም። ያ ለቀኝ ቁመት የሚያበቃውን ነገር ከመጽሐፍ ቅዱስ እየተማርን እየፈጸምን መኖሩ ነው የሚሻለው። ስለዚህ የመምጣትህ የዓለም መጨረሻ ምልክቱ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው ይላል። ጀመረ እንግዲህ እያንዳንዱን እርሱ ከመምጣቱ አስቀድሞ በምድር ላይ ይህች ቃል ከተነገረችበት እስካሁኗ ሰዓትና ወደፊትም በምድር ላይ የሚሆነውን ነገር አንድ ብሎ ጀመረ። አንደኛው ምንድን ነው? ማንም እንዳያስታችሁ ተጠንቀቁ የሚል ነው። ከዚህ ነው የሚጀምረው። ማንም እንዳያስታችሁ ተጠንቀቁ። ልብ በሉ። ወደ ህይወት መንገድ የሚወስዱ መምህራነ ቤተ ክርስቲያን እንዳሉ ሁሉ ወደ ሞት መንገድ የሚወስዱ የክፉ መምህራን አሉ። ክፉ መምህራን፣ የብርሃን መምህራን እንዳሉ የጨለማ መምህራን አሉ። ጣፋጭ መምህራን እንዳሉ መራራ መምህራን አሉ። ቅድም እንዳልኳችሁ ወደ ህይወት የሚመሩ እንዳሉ ወደ ሞት የሚመሩ መምህራን አሉ አለ። ስለዚህ ማንም እንዳያስታቸው ተጠንቀቁ። ላለመሳት ምንድን ነው መስፈርቱ? ቅዱሳት መጻሕፍትን ማወቅ፣ መጽሐፍ ቅዱስን መማር ነው። እኔ ገሌ ነኝ፣ አንድ ሰሞን የእንትና ነኝ የእንትና ነኝ ስትሉ ባዶ ናችሁ እንዳትቀሩ። ወንጌል ተማሩ፣ እንማር። ወንጌል ቃለ እግዚአብሔር መማር የሚበጀው እሱ ነው። ማምለጫው እሱ ነው። መዳኛው እሱ ነው። የእግዚአብሔር ቃል በሙላት ይኑርባችሁ ነው የተባለው። አንድ የሰባኪ ተከታይ እንደሆነን እኮ ዘመናችን አለቀ፣ እድሜያችን አለቀ። የአጵሎስ የጳውሎስ ስንባባል የክርስቶስ መሆናችንን የዘነጋን ብዙዎች ነን። እዚህ በኩል ደግሞ ሐሰተኞች እንደዚህ ጥፍራቸውን ዘርዝረው ቀንዳቸውን አከርክረው ከሃይማኖት ሊያወጡን በብዙ ይጣደፋሉ። ስለዚህ የሐሰተኞችን አካሄድ ማወቅ የሚቻለው እንደው ዝም ብሎ በድፍን ጥላቻ አይደለም፣ በመሰለኝና በደሳለኝም አይደለም። ትምህርታቸውን ከመጻሕፍት በመመዘን ነው። ልክ መሆናቸውን አለመሆናቸውን በቅዱሳት መጻሕፍት ላይ ስናስቀምጣቸው ነው የምናውቀው። አሁን ብዙ ሰው ከዚች ሃይማኖት ወጥቶ ከሄደ በኋላ የሚሰጠው አንድ ምስክር አለ። ምንድነው ሲባል እኔ እዛ ያለው ጴንጤን ምናምን በጣም ነበር የምጠላው፣ ጠጋ ብዬ ሳይ ኢየሱስ በምናምኑ ነካኝ የሚል ሰው አለ። አያችሁ፣ ዝም ብሎ ጥላቻም ጥሩ ስላልሆነ ማለት ነው። እንደው ዝም ብሎ ድፍን ጥላቻ ሲጀመር እኛ የሃይማኖትን ለዋጮችን ስራቸውን ነው የምንጸየፈው፣ ህግ መለወጣቸው ነው የምንጸየፈው። እነርሱ ስራቸው በእኛ ዘንድ የረከሰ ይችላል እንጂ ማንነታቸውን አይደለም የምንጸየፈው። በቅዱሳን ሐዋርያት አመክንዮ ላይ የተነገረን ይሄ ነው። እኛስ የሃይማኖት ለዋጮችን ስራቸውን እንጸየፋለን፣ ህግ መለወጣቸውን። እነርሱ በእኛ ዘንድ የረከሱ ናቸው፣ ስራቸው እርኩስ ስለሆነች የክደት ትምህርታቸው ማለት ነው። አሁን በድፍን ተነስቶ ዝም ብሎ እንትን ማለት ሳይሆን ስለ ሃይማኖታችን ማወቅ አለብን። ስለ ኦርቶዶክሳዊት ሃይማኖታችን ቢያንስ ማወቅ ያለብንን መሰረታዊ ነገሮች አውቀን አንጨርሰውም። መሰረታዊ የሚሆነውን ነገር ማወቅ አለብን። ስለዚህ የመጀመሪያው ኢየሱስ ያለው ምንድነው? ማንም እንዳያስታችሁ ተጠንቀቁ ካለ በኋላ ብዙዎች እኔ ክርስቶስ ነኝ እያሉ
በስሜ ይመጣሉና። እንዴት ነው ይሄ? እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ እና ማን ሊቀበላቸው? ያው አንድ ሰው መጥቶ እኔ ክርስቶስ ነኝ ቢለኝ ልሰማው ነው እንደ ማለት እኮ ነው አይደል? እኔ ክርስቶስ ነኝ፣ እኔ እንደዚህ ነኝ ቢለኝ አንተማ እገሌ ነህ፣ አንተ ከበደ ነህ፣ አንተ ማን ነህ ብዬ እለዋለሁ እንጂ እንዴት እቀበለዋለሁ? እንዲህ ማለቱ ነው አሁን መጽሐፍ እኔ ክርስቶስ ነኝ ብለው በስሜ ይመጣሉ ሲል ምን ማለት ነው? ይሄን ሐሳብ ተረተነው እናቀለም። በዓለም ላይ የመጡ ሰዎች አሉ። በዓለም ላይ የመጡ ሰዎች አሉ ነን ብለው በኢትዮጵያም ታሪክ ይተረካል አይደል? ቤተ ማርያም አንድ ታሪክ አለ በኢትዮጵያ በንጉሱ ቴዎድሮስ ይሁን በአንደኛው ንጉስ ዘመን የሆነ ነገር ነበር። ምንድነው? እኔ ክርስቶስ ነኝ ብሎ መጣ እና ተሰማ ቤተ መንግስት አካባቢ። ምንድነው አሉ ንጉሱ። አንዱ እኔ ክርስቶስ ነኝ እያለ እየሰበከ ነው፣ አምጡት ብለው ቤተ መንግስት ድረስ አስጠሩት። ምንድነው የምትለው አሉት። እኔ ክርስቶስ ነኝ አላቸው ማለት ነው። አንተ ክርስቶስ ነህ? ኑ አሉና ወታደሮቹን ውሰዱና ስቀሉት፣ ክርስቶስ ከሆነ በሶስተኛው ቀን ይነሳል አሉ። ይሄ ትክክለኛ አፈ ታሪክ ሳይሆን አባቶቻችን ከታሪክ ወስደው ይነገሩን ነው። በተለያየ ዓለም ላይ እኔ ክርስቶስ ነኝ ብለው በቀጥታ የተነሱ ሰዎች አሉ፣ ግለሰቦች። ግን አሁን መጽሐፉ እኔ ክርስቶስ ነኝ ብለው ይነሳሉ ሲል ያንን ቀጥታ ያንን ብቻ ለማለት አይደለም። በስሙ ሳያምኑ የአምልኮ መልክ ያላቸው አፋቸው ከቅቤ ይልቅ የለዘበ ስሙን የሚጠሩ ኃይሉን የካዱ ሰዎች ይነሳሉ ነው። እኔ ክርስቶስ ነኝ ኢየሱስ ጌታ ነው ብለው ይነሳሉ። ጌትነቱን አምላክነቱን ግን የካዱ ማለት ነው። የአምልኮ መልክ ያላቸው በተለይ ቅዱስ ጳውሎስ በጢሞቴዎስ መልእክት ላይ የአምልኮ መልክ አላቸው ይላል። ኃይሉን ግን ክደዋል። ስሙን ሲጠሩ በስሙ የሚያምኑ በስሙ የሚታመኑ የሚመስሉ ግን ኃይሉን የካዱ ብሎ ያስቀምጣቸዋል። ስለዚህ ክርስቶስ ጌታ ነው ብሎ የሚሰብክ ሁሉ ከእግዚአብሔር ነው ብለን ካመንን ገደል ገባን። ይህም በደንብ አስረግጬ መናገር እፈልጋለሁ። ያለ መንፈስ ቅዱስ እርዳታ ኢየሱስ ጌታ ነው ሊል ይችላል የሚሉ ሰዎች አሉ። እኛ ኢየሱስ ጌታ ነው ብለን የምንሰብከው በምንድን ነው ካላችሁ ከመንፈስ ቅዱስ ነው፣ መንፈስ ቅዱስ በእኛ ላይ ስለሆነ ነው የሚሉ ሰዎች አሉ። እንግዲህ አሁን እንደዛ ከሆነ በዚህ በማርቆስ ወንጌል ላይ አጋንንት ያደረበት አንድ ሰው አንድ ቃል ሲናገር ሰምተነዋል። የልዑል እግዚአብሔር ልጅ ሆይ ያለ ጊዜ ልታጠፋኝ መጣህን ብሎ በአይሁድ ዘንድ ያልተገኘ እምነት። አይሁድ ክርስቶስን ወልደ ዮሴፍ ነህ ብለውታል። የዮሴፍ ልጅ ነህ፣ ከሰማይ ወርጃለሁ እንዴት ትላለህ? ራስን እንዴት ከእግዚአብሔር ጋር ታስተካክላለህ ብለውታል። አይሁድ ትንቢት የተነገረላቸው ሱባኤ የተቆጠረላቸው መጻሕፍተ ብሉያትን ያጠኑ አይሁድ ክርስቶስን ሩቅ ብእሲ ነው ብለው ነው፣ ፍጡር ነው ብለው ነው፣ በመስቀል ላይ ሐሳዊ ነው ብለው ነው የሰቀሉት። ሰይጣን ግን የልዑል እግዚአብሔር ልጅ ሆይ ብሎ ልክ ቅዱስ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለውን ምስክርነት ሰይጣን ሰጥቷል። ሰይጣን ብፁዕ አልተባለም። ኢየሱስ ጌታ ነው ብሎ አንድ ሰው ስለተናገረ በቃ ያ ሰው እውነትም መንፈስ ቅዱስን ያናገረው ማለት ስህተት ነው። ይሄ እኮ ቃል እኮ ያናገራል። ሎቱ ስብሐት ብዙ ነገር እኮ በዚህ አንደበት መልካምም ክፉም መናገር ይችላል። መልካምም ክፉም መናገር ይችላል። ማላምንበትን ነገር እንዳመንኩ አድርጌ የማምነውን ነገር ክጄ መናገር ይችላል። እዚህ ጋር ነው ጭንቅላት ላይ ትልቁ ነገር ያለው። ስለዚህ እኔ ክርስቶስ ነኝ ብለው የሚመጡ ክርስቶስን የባህሪ አምላክነቱን ያላመኑ ግን ሰዎችን በዚህ ስም ለማሳሳት የሚሞክሩ እንደተነገረው ማቴዎስ 7 ላይ እንዳጠና ነው በግ ያልሆኑ የተኩላ ለምድ የለበሱ ናቸው። በግ አይደሉም፣ የተኩላ ለምድ ለብሰው በግነን እመኑን ብለው የሚመጡ ግን ለምዱ ሲገፈፍ በጎች ሆኑ ማለት ነው። አሁንም እንዳልነው ነው እንግዲህ በየአደባባዩም በየምኑም የሚጮሁ አሉ፣ በየድሩም ይጮሁ አሉ።
ይሄ ነገር እንዴት ነው ብለን ጠጋ ብለን ነገሩን ስንመረምረው በኢየሱስ ክርስቶስ ላይ ያላቸው መረዳት ከአባቶቻችን ሐዋርያት ከቅዱሳት መጻሕፍት የወጣ አስተምሮ ነው። በዛ ነው የሚመዘነው። በነገራችን ላይ በዛ ነው የሚመዘነው። ስናየው ትምህርቱን ስናየው አባቶቻችን ሐዋርያት ካስተማሩት ሐዋርያን አበው ሊቃውንተ ቤተክርስቲያን ካስተማሩት ከመጽሐፍ ቅዱስም ሐሳብ የሚጋጭ 1 2 3 ጥቅስ ወስደው ትርጉም በማሳሳት ወይም ደግሞ በማጣመም ጭምር የሚጓዙበትን ጉዞ ነው የምናየው። ለዚህ ነው ከፍሬያቸው ስንመለከት አንድም በጎ የሆነ ፍሬ የማናገኝባቸው። ይህን አስረግጬ መናገር ፈልጋለሁ። አሁን በጎ ፍሬ ስላችሁ አሁን ምንድን ለማለት ፈልጌ ነው? ለምሳሌ እኛ ኦርቶዶክሳውያን አማኞቹ ላይ የትኛውም ተከታይ ላይ ችግር ይኖራል። አማኞች ላይ ችግር ቢኖርም መሰረታዊ የቤተ ክርስቲያን ትምህርቷ ላይ ግን ችግር የለባትም። ማህሌት፣ ሳይታት፣ ኪዳን፣ ቅዳሴ ሄደን ወንጌል ተምረን ብንመጣ እንደ ትምህርቱና እንደ አምልኮ እንደ ምስጋናው ብንኖር ቅዱሳንን በእውነት ቅዱሳንን። ማህሌቱም፣ ሳይታቱም፣ ኪዳኑም፣ ቅዳሴውም፣ አጽዋማቱም፣ ስግደቱም፣ ጾሙም፣ ጸሎቱም ልዩ ነው። ይሄ ነው እንግዲህ የቤተክርስቲያኑ አቋም ማለት ይሄ። በዚህ አቋም ውስጥ ያለፉ ሰዎች ናቸው ቤተክርስቲያን ቅዱሳን የሚባሉት። ሰማዕታት እያለን የምናከብራቸው ሰዎች እኮ በዚህ ውስጥ ህይወታቸውን ያሳለፉ በተራራ ላይ ያለ ከተማ አትሰወርም እንደተባለ ያበሩ እንቆች ናቸው። ወደ እነዛ ሰፈር ደግሞ ስንሄድ ምንም ይሄ እንግዲህ የምናየው እውነታ ነው። እንደንትን ተከፋፍለው ከትምህርታቸው ጠንካራ ለመሆን ሲነሳ ያንዳንዱ ሰው ራሱን መምህር አድርጎ የሚነሳበት፣ አንዱ ሲፈልገው በቴሌቪዥን የሚያስረግዝ፣ ሌላኛው ሲፈልግ በሶፍቱ ጠርጎ እንኩ ብሎ የሚል፣ አይ እኚህ ደግሞ እኛን አይወክሉንም የሚል ደግሞ አባዜ ደግሞ አለች። እንዴ መላ ጠቅላላው በሚባል ደረጃ ተግዞ እየሄደ እኔን አይወክለኝም ማለት አይቻልም አለች። ክርስቶስ ስላንተ ሙቶልሃል፣ ጾሞልሃል፣ እንዲሆኑልሃል፣ በጸጋው ድነሃል። አያችሁ እውነት የምትመስለዋ በጸጋ ድነሃል የምትለው እውነት ናት እኮ አይደል? ቢተባለ እውነት እኮ በጸጋው ድነናል። እዚህ ጋር ማለች እውነተኛ ክርስትና ጋር በጸጋው ድነሃል የምትለው ትምህርት አለች። እዚህ ጋር በጸጋው ድነሃል የምትለው ትምህርት አለች። እዚህ ጋር ያለችው እውነቱ ጋር ያለችው በጸጋው ድነሃል የምትለው ሰው ከራሱ ከሆነው ነገር ሳይሆን በክርስቶስ በሆነው ነገር ሁሉ ከዘላለም ሞት አምልጠን ወደ ዘላለም ሕይወት ገብተናል። አሁን ከእግዚአብሔር የሆነው ነገር ሁሉ ተፈጽሟል። ስለዚህ የሚቀረው የኛ ሱታፌ ስለሆነ ነፃ እንድንወጣ ክርስቶስ ነፃ አውጥቶናል ከባርነት። ደግማችሁ በባርነት እንዳትያዙ፣ በኃጢአት ቀንበር እንዳትወድቁ ተጠንቀቁ እያለች የተሰጠንን ጸጋ እስከ መጨረሻው ጠብቀን እንድንኖር ይቺ እውነት ሁሌ ትሰብከናለች እንጂ አይ ሞቶልሃል እየተባልክ ተጋደም ብላ ጠጣ የሚባል ነገር የለም። እዚህ ጋር ስትመጡ በጸጋው ድነሃል የምትለው ተመሳሳይ ቃላት ስትሉ ያንተ ጾም ያንተ ጸሎት የእግዚአብሔር መንግስት አያስወርስም። የምትጾመው በጾም በጸሎት የምታገኘው መንግስት እግዚአብሔር የለም ይሏችሁና አሃ ነው እንዴ? ስለዚህ እየበላው እየጠጣው ዘና እያልኩኝ የምን ሌሊት ተነስቶ ሰዓታት ማህሌት ነው እሺ ብዬ አድሬ ጠዋት 4 ሰዓት ላይ ሞቅ ሲል እዛ ቸርች ለዛውም ሴት ኮንኩኝ የምን ቀሚስ የምን እንደፈለግኩኝ ፀጉሬን በተን ሽር አድርጌ በጅንስ ሱሪ ተወጥሬ እንደዚህ ሆኜ አያችሁ ነው የምትለው። ግን አያችኋል አሁን በጸጋ ድነሃል የሚለው የዚህ ትምህርትና በጸጋ ድነሃል የሚለው የቀጥተኛይቱ ኦርቶዶክሳዊ ትምህርት በጸጋ ድነሃል በሚለው ቢገናኝም ትርጉም ላይ ሲገባ ግን አይገናኝም። ሌላም ልቀጥልላችሁ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እውነት ሐሰት ብትችሉ ጥቅሱን የሚጽፍልኝ ሰው የጌታ የኢየሱስ ክርስቶስ ደም ከኃጢአት ያነጻል የሚል መጽሐፍ ቅዱሳዊ ጥቅስ አለ። የት ነው የሚገኘው? ጥቅሱን ያወቀ ጎበዝ ነው። የጌታ የኢየሱስ ክርስቶስ ደም ከኃጢአት ያነጻል ይላል። የት ነው የሚገኘው? የጌታ የኢየሱስ ክርስቶስ ደም ከኃጢአት ያነጻል። ዮሐንስ መልእክት ነው። ትክክል ናችሁ።
ምዕራፍ ስንት ቁጥር ስንት? አንደኛ ዮሐንስ መልእክት ነው። ልክ ናችሁ። አንደኛ ዮሐንስ መልእክት ነው። ምዕራፍ 1 ቁጥር 8 ላይ ያለ ቃል ነው። አሁን ልንፈትሸው ነው። የጌታ የኢየሱስ ክርስቶስ ደም ከኃጢአት ያነጻል። እዚህ ጋር እውነተኛ ክርስትና አለች። እዚህ ጋር ደግሞ በሐሰት በእውነት ካባ የተደበቀች ውሸት የሆነች ክርስትና አለች። እዚህ ጋር ውሸት ክርስትና በእውነት ካባ የተደበቀች፣ እዚህ ጋር ደግሞ እውነተኛ ክርስትና በእውነት ካባ ሁሌ የምትገለጥ ምን ትላለች? እቺ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ትላለች። ይህችኛውም ትላለች። ለምን? የእውነት ካባን አድርጋለች፣ ግን ውስጧ ውሸት ነው ያለው። እዚህ ጋር ያሉት የኢየሱስ ክርስቶስ ደም ከኃጢአት ያነጻል ብለን ስናምን፣ አዎ የጌታችን የኢየሱስ ክርስቶስ ደም፣ ልብ በሉ፣ አልጨመርኩም አልቀነስኩም። እዚህ ጋር ያለውን ሰው ከፈለገ ወክሎ መከራከር ይችላል። ማንኛውም ሰው ምን ባላንስ የሆነ ነገር ነው የምናገረው። እዚህ ጋር ያለችው እውነተኛዋ ክርስትና የጌታ የኢየሱስ ክርስቶስ ደም ከኃጢአት ያነጻል ስንል፣ አዎ ከኃጢአት የነጻንበት የበግ አይደለ የጊደር አይደለ አማናዊው ደም የክርስቶስ ደም ነው እንላለን። ይህን ደግሞ በአምልኮታችንም በጸሎታችንም ውስጥ እናጅበዋለን። ለምሳሌ ቅዳሴ ማርያም ላይ ልቡና የበጎ ነገርን አወጣ ብሎ ቅዱስ ሕርያቆስ በደረሰው ቅዳሴ ላይ ልበልላችሁ። ቅዳሴ ማርያም ሲቀደስ እንዲህ ይላል፣ ልቡናዬ በጎ ነገርን አወጣ፣ ልቡናዬ በጎ ነገርን አወጣ። እኔስ የማርያምን ቅዳሴ እናገራለሁ፣ በማብዛት አይደለም በማሳነስ ነው እንጂ። እኔስ የድንግልን ውዳሴዋን እናገራለሁ፣ መዘንጋት ባለበት ቃል በማስረዘም አይደለም በማሳጠር ነው እንጂ። እኔስ የድንግልን ውዳሴዋን እናገራለሁ ይልና ዛሬ ግሩም በሚሆን በዚህ ማዕድና ቁርባን ፊት እቆማለሁ። መንፈሳቸውን ያረከሱ ሰዎች ከእርሱ ሊቀበሉት የማይቻላቸው በእውነት እሳት ነው። እሳታውያን የሚሆኑ ሱራፌልና ኪሩቤል ሊነኩት የማይቻላቸው በእውነት እሳት ነው። እንደቀደሙ እንደ አባቶቻችን በላም በጊደር በደም እንደነበረ አይደለም እያለ ቅዱስ የጌታ ደም በኦሪት ይፈስ እንደነበረው እንደ እንስሳ ደም እንዳልሆነ እየመሰከርን ነው ቅዳሴ የምናስቀድሰው እንጂ ዝም ብለን ለፉከራ የጌታ ደም ከኃጢአት ሁሉ ያነጻል ብሎ የሆነ የፉከራ። በቅዳሴ ኤጲፋንዮስ ደግሞ እንደዚህ እንላለን፣ ከአቤል ጀምሮ እስከ በራኪዩ እስከ ዘካርያስ ደም ድረስ የቅዱሳን ነቢያት ደም ዓለምን ለማዳን እንዳልጠቀመ ባወቀ ጊዜ የምክሩ አበጋዝ ጥበቡና ኃይሉ ክንዱ የሚሆን ልጁን ወደዚህ ዓለም ሰደደ እያለን የዳነው ከአቤል ጀምሮ እስከ ዘካርያስ ድረስ ብዙ የነቢያት ደም ፈሷል፣ ግን ዓለምን አላዳነም። የዳነው በኢየሱስ ክርስቶስ ደም ነው እያለች እቺ በዮሐንስ መልእክት የተጻፈውን እያጎላች በተግባር በደሙ ነጽታለች። እቺ እውነት እዚህ ጋር እንመጣለን። የእውነት ካባ የለበሰች ውሸት የሆነች ክርስትና የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እቺ እውነት ናት። እንዴት ነው የነጻችሁት? እስቲ እንዴት ነጻችሁበት? የሚበላም ስጋ የሚጠጣም ደም ነው ክርስቶስ ይሰጣል። አንስቶ ይህ ስለ እናንተ የሚቆረስ ስጋዬ ነው ደሜ ነው ብሎ ሰጥቷል። ከየት ነው የምትቀበሉት? ምንድን ነው መሰረታችሁ? በክህነት አታምኑ። እግዚአብሔር ያሳያችሁ። ቤተ መቅደስ የላችሁ፣ መሰዊያ የላችሁ፣ ግን ፉከራ። ከዛ ሳያምኑ መጨረሻው አሜን። እውነት ነው። ስለዚህ አያችሁ፣ በደንብ ማወቅ ያስፈልጋል። ብዙዎች ሐሰተኞች በስሜ ይመጣሉ፣ ቢቻላቸው ብዙዎችን ያስታሉ ተብሏል። እና ሰው ከእውነት ይልቅ ሐሰትን መቀበል ይወዳል እንጂ እውነት የተፈተሸ የተግባር ክርስትና ያለው እዚች ቤት ነው። የጥሩን ወሬ ትሰሙ ዘንድ አላችሁ ብሎ ይቀጥላል። ሰዓታችን ሞልቷል። ሰዓት ላይ ያልደራደርም። ግሩም ነው። ያው ገፋ አድርገን ስለጀመርን ነው ለዛውም ገፋ ያደረግነው ተወዳጆች።
እንግዲህ እንደያቅማችን የመከረን የአባቶቻችን አምላክ እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁንልን። የቤተ ክርስቲያን አምላክ ስሙ የተመሰገነ ይሁንልን። በመምህራችን ላይ አድሮ እንዲህ ባለ መልኩ መክሮናል። ለቃሉ ምክንያት በመሆን ለተሰለፉበት ለተጠሩበት ዓላማ ደግሞ የተጠሩበትን ዓላማ በትጋት ለመፈጸም ዕለት ዕለት በእግዚአብሔር ጸጋ የሚተጉትን ክቡር አባታችንን እግዚአብሔር አምላክ ይጠብቅልን። እግዚአብሔር አምላክ ይጠብቅልን። ቃለ ሕይወትን ያሰማልን። መንግስትና ጽድቁን ያውርስልን። የሰበኩንን መንግስቱን እንዲወርሱ እግዚአብሔር አምላክ ይፍቀድላቸው። አሰበ መምህራን ያድልልን። እንግዲህ ዛሬ ስለ እግዚአብሔር መንግስት ወይም የክርስትና ሪዛልት የሆነው ነገር የሚነገርበትን ሐሳብ ብዙ አልተሄደም፣ ገና ብዙ ነው ያለው። እንግዲህ ማቴዎስ ወንጌል ምዕራፍ 24 እስከ 26 ያለው በጣም ሰፊ ሐሳብ አለው። 4 ምዕራፎች ናቸው የሚቀሩት ከዚህ በኋላ። በትጋት እንድትማሩ ከወዲሁ እንደው ሳትወጡ ልንገራችሁ ብዬ ነው።